ሰላም ለእናንተ ይሁን የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩቲዩብ ቻናል ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት እንዲደርስ በአክብሮት ነው የምንጠይቃችሁ ወይም ደግሞ የምንጋብዛችሁ ፔጆቻችንን ላይክ ሰብስክራይብ በማድረግ አብራችሁ እንድትሆኑ አሁንም በድጋሚ በአክብሮት ጋብዛችኋለሁ። ከነዚህ የህልም ፍቾች ጋር ቤተልሔም ለገሰ አብሬያችሁ ቆይታ አደርጋለሁ። የተለያዩ የህልም አፈታት ዘዴዎች አሉ። ከስነ ልቦና ከባህል እንዲሁም ደግሞ አጠቃላይ ከመንፈሳዊ ፍቾች አንፃር ምን አይነት ሀሳብ አላቸው የሚለውን የምናይ ይሆናል። በነገራችን ላይ ከመንፈሳዊ ፍቾች ያው በመንፈሳዊ ዓለም የተተረጎሙትን ፍቾች እናጣቅሳለን። እንዲሁም ደግሞ ከስነ ልቦና አንፃር የነ ሲግመንድ ፍሮይድን ሌሎችንም የህልም አተረጓጎም ዘዴዎች የምንነግራችሁ ይሆናል። ለህክምና ሲሰጥ የነበረውን ከባህል ደግሞ አንዳንዶች ምን አይነት ሀሳብ አላቸው የሚለውንም የምናይ ይሆናል። በጣም ለተቸገሩ ሰዎች እንዲደርስ ንቃን ሁሉ የተውነው ሼር ሳናደርግላቸው እነሱ ግን ተጨንቀው ምናልባት ለኛ ህልማቸውን ላይ ነግሩን ይችላሉ። ነገር ግን ሼር ብታደርጓቸው ለብቻቸው ህልምን በእንዲህ አይነት መልኩ መፍታት እንደሚችሉ ተስፋ አድርጋለሁ ማለት ነው። ዛሬ እንግዲህ በተለየ ሁኔታ በጥሩ መልክ እንዲሁም ደግሞ በመጥፎ መልክ መተርጎም የሚችል የህልም ትርጓሜ ነው ይዤ የማስደምጣችሁ ወይ ደግሞ የማስመለከታችሁ ማለት ነው። ስለ ውሻ ማየት በጣም ለብዙ ጊዜ ጠይቃችሁኛል። ስለዚህ ከሱ ጋር በተያያዘ የምናይ ይሆናል። አጠቃላይ እንግዲህ ህልሞቻችሁን ስትፈቱ በምን አይነት ሁኔታ ናችሁ ያላችሁት? ውሻ ቤት ውስጥ አለ ወይ? ማታ ስተኙ ውሻ አጠገባችሁ ነበር ወይ? ወይስ ደግሞ ዝም ብላችሁ ነው እንደዚሁ ከመሬት ተነስታችሁ ያያችሁት? ዲፕ ስሊፕ ውስጥ ሆናችሁ ነው ወይ ያያችሁት? ወይስ ደግሞ ዝም ብላችሁ ነው እንደ ቅዠት ነገር ነው የሚለውን ይህም በሙሉ እያያችሁ ነው ህልም መፈታት የሚችለው። ለአንዱ መልካም የሆነ ለአንዱ መልካም ላይሆን ይችላል። ለዛም ነው እንግዲህ ህልም እንደ ተርጓሚው ነው የሚባለው። ስለሆነም ትክክለኛ ትርጉሙ በመንፈስ ዓለም ከሆነ እግዚአብሔር ለራሱ ለሰውየው የሚተረጉምለት አለ። አንዳንዴ ደግሞ ህልም ተርጓሚዎችም አሉ። ስለዚህ ቀጥታ ከሱ ጋር ሊያያዝ ይችላልና እንደ ዮሴፍ የራሱን ህልም እንደፈታ እግዚአብሔርም እንዳሳየው እንደሱ አይነት ነገር ልታዩ ስለምትችሉ መንፈሳችሁን መከተል በጣም ጥሩ ነው ብዬ ገምታለሁኝ። ስለ ውሻ ስናስብ ውሻ በቀደም እንግዲህ ወደ አእምሯችን የሚመጣው ውሻ በጣም ታማኝ እንደሆነ ይነገራል። እንደገና ደግሞ ኬር የሚያደርግ ፕሮቴክት የሚያደርግ እንደሆነ የእናንተንም የኢነር ሰልፍ ወይ ደግሞ የውስጥ ማንነታችሁንም የሚያሳይ እንደሆነ ይነገራል ማለት ነው። ይሁን እንጂ በነገራችን ላይ ውሻ አንድ ነገራችሁና ከዛ ደግሞ ዛሬ አንድ ጨምርላችኋለሁ። ምክንያቱም አንዳንድ ብቻ ከምታደርጊ አንድ ብትጨምሪልን የሚል ሀሳብም ስለመጣ ማለት ነው። ስለ ፈተና ብዙ ጊዜ ሰዎች ያሉ ነገር ግን ከፈተና አኳያ አንዳንድ ነገሮች ብዥታ ስላለ ፈተና መፈተን ምንድነው ትርጉሙ የሚለውን ነግራችኋለሁ። የውሻን የባለፈውም ስላነሳሁኝ ስፔሲፊካሊ ከውሻ ጋር በተያያዘ ምን ስትሆኑ ነው? ለምሳሌ ወደ ስራ ስትገቡ ወይ ደግሞ በማግስተኛው ቀን በጣም ሰውን ከፍተኛ የሆነ ጥንቃቄ በንግግራችሁም በምናችሁም ከፍተኛ የሆነ ጥንቃቄ ልታደርጉ ከሚገባቸው ነገሮች መካከል አንዱን ነግራችኋለሁኝ። ምንድነው? ውሻ ሲጮህ ወይ ደግሞ ያለ አግባብ ነገራችሁን ሲጎትት ካያችሁ በጣም ጥንቃቄ ማድረግ እንደሚገባችሁ የሚያሳይ ህልም ነው። ለምሳሌ ልብሶቻችሁን ይዞባችሁ ሲሄድ ወይ ደግሞ የጮኸ ይዞ ሲሄድ ካያችሁ ቤታችሁ ውስጥ በጣም ከፍተኛ ጥንቃቄ ልታደርጉ እንደሚገባ እናንተ በማታስቡት በሌላ በመንፈስ ዓለም ሊሆን የሚችል አንዳንድ ነገሮች አሉና በጣም ከፍተኛ ጥንቃቄ
ልታደርጉ እንደሚገባ ያሳያል ማለት ነው። ውሻ ጠዋት ተነስቶ ወይ ደግሞ ሌሊት ወይ ስታልፉ ሊሆን ይችላል ምናምን በጣም በተደጋጋሚ ከጮኸባችሁ በማግስተኛው ቀን ከፍተኛ ጥንቃቄ ልታደርጉ የሚገባው በምንድነው በሉኝ? ከጓደኞቻችሁ ከምናምን የሚደርስባችሁን ኔግሌክት መደረግ ወይ ደግሞ ይችላ ብሏችሁ መሄድ ነው። በቃ እንደዛ አይነት ነገር ሊደርስባችሁ ስለሚችል ከፍተኛ ጥንቃቄ እንድታደርጉ ከወዲሁ የሚያሳስብ ነው። ዛሬ በተለይም ከፈተና ጋር በተያያዘ በጣም ብዙ ሰዎች በዓለም ላይ በጣም በርካታ ሰዎች ፈተና ሊፈተኑ እንደሆነ የሚያሳይ ህልም ያሉና ይሄ በጥናትም ብዙ ሰው የሚያጋጥመው እንደሆነ ይነገራል። በተያያዘ ምንድነው የሚለውን ጥያቄ ማንስታችሁልኛል። አንደኛው የመጀመሪያው ምንድነው ከፈተና ጋር በተያያዘ በመንፈስ ዓለም ብቻ ሳይሆን በዚህ በምድራዊም ነገር ፈተና ከፊታችሁ ትራንዚሽናል ወይ ደግሞ ለውጥ ወደ ሌላ ደረጃ ወደ ከፍታም ሊሆን ይችላል ብቻ ወደ ሌላ ደረጃ ልትለወጡ ስትሉ ፈተና ስትፈተኑ ታያላችሁ። የመጀመሪያው የኑሮ ለውጥ ነው። ኑሮ በኖርማል ስታተሳችሁ ወይ ደግሞ በዴይ ቱ ዴይ ላይፋችሁ ላይ ፈተና የምትፈተኑ ከሆነ ወይ ደግሞ ወደ ሌላ ትራንዚሽን ወደ ሌላ እድገትም ይሁን ወደ ሌላ ነገር ልታልፉ ስትፈልጉ ወይ ደግሞ ህይወት እንደዛ ልታረጋችሁ ስትል ፈተና ትፈተናላችሁ እና በምንም ተአምር መፍራት የለባችሁም። ፈተና የሚፈተን ሰው ወደሚቀጥለው ደረጃ ሊያልፍ የተጠራ ሰው ነው ተብሎ የሚገመት አይነት ነገር አለ። በሌላ በኩል ደግሞ ይህ ፈተና ሲገጥማችሁ ማለት ነው ሁሌ ማሰብ ያለባችሁ ፈተና ልትወስዱ ስትሉ ወይ ደግሞ ፈተና መውደቅ ራሱን የቻለ ሌላ ነው። ፈተና ልትወስዱ ስትሉ በየጊዜው የምታየው ከሆነ በህይወት አንዳች ነገር ለውጥ ሊመጣ ስለሆነ ስሜታችሁን በከፍተኛ ሁኔታ ተጠበቁ። ማለት ስሜታዊ እንዳትሆኑ፣ መልስም ስትመልሱ ምንም ስትሉ በጣም ስሜታዊ እንዳትሆኑ ከፍተኛ ጥረት ማድረግ አለባችሁ። በእውናችሁ አንድ አይነት ፈተና ሊመጣ ነው። ፈተናው ግን ወደሚቀጥለው በመንፈሳዊም ዓለም ይሁን በስጋዊ ዓለም ወደሚቀጥለው ልትሸጋገሩ የምትችሉበት ነገር ነውና እናንተ ከወዲሁ ጥንቃቄ አድርጉ። በማግስተኛ ቀን ለሚቀርብላችሁ ጥያቄ አናዳጅ መልሶች ምናምን እነሱን በጣም በከፍተኛ ሁኔታ ጥንቃቄ እንድታደርጉ የሚመክራችሁ ይሆናል ማለት ነው። በነገራችን ላይ በጣም እንዳልኳችሁ ከፈተና ጋር በተያያዘ በጣም ብዙ ሰው ይፈተናል ወይ ደግሞ በህልሙ ማለት ነው። ይሄም እንግዲህ ከዓለማዊ ፍቺዎቹ ጋር አብረን ስናየው ጠቅላላ አድርገን አንዳንዴ በእኛ በአይምሮ ማለት ነው ያልተዘጋጀሁም ለአንድ ነገር ደግሞ ይህን ነገር አላድርገው ባድርገው ጥሩ ነው የሚል አይነት ክርክር ውስጣችሁ ገጥሞ ያቃል። የሱም ምልክት ነው። እንዲሁም ደግሞ ጀጅ ሊያደርጉኝ ይችላሉ፣ በቃ ፍርድ ሊፈርዱብኝ ይችላሉ። ስለዚህ እንዴት አድርጌ ልሂድ ብላ ነፍስም ከተጨነቀች በዚሁ በፈተና ሊገለጥ ይችላል። ፕሮፌሽናሊም ወይ ደግሞ ፕሮፌሽናችሁ ምን እንደሆነ አይታወቅም፣ ግን ከፕሮፌሽናችሁ አንጻርም ጥያቄ ሊቀርብባችሁ ይችላል። አሁን አንተ እንደዚህ ነው፣ አሁን አንተ ፕሮፌሽናል ነህ እንደዚህ ብለው ጥያቄ ሊጠይቋችሁ ይችላሉ። ኖርማልም ደግሞ ፈተናም ሊፈትኗችሁ እንደሚገባ ወይ ደግሞ እንደምትፈተኑ የሚያሳይ ነው። ስለዚህ ልክ እንደነዚህ አይነት ህልሞችን ስታዩ እናንተ ብቻችሁን አይደለም የምታዩት። በጣም ብዙ ሰዎች በዓለም ላይ ይፈተናሉ። ሲፈተኑ ኖርማል ፈተና ሲፈተኑ ያሳያል። ይሄ እንግዲህ አይምሯችሁ ትንሽም ስለተጨነቀ እንዲሁም ደግሞ አልፍ ይሆን ዳውት ውስጥ እንደዚህ ጀጅ ሊያደርጉኝ ይችሉ ይሆን በፕሮፌሽን ሊደርስብኝ የሚችል ነገር አለ ብላችሁ የምታስቡበትም ጊዜ እንደሆነ የሚያሳይ ነው። በሌላ በኩል ግን ወደ ሌላ ተለቅ ወዳለ ነገር ህይወት እያሸጋገራችሁ እንደሆነ በመንፈሳዊ ካያችሁት በመንፈሳዊ ወደ እድገት የሚሄድ ታዲያ ስታድጉ ዝም ብሎ አይታደግም። በጣም ብዙ የሰይጣን ፈተናዎች ሊኖሩ ይችላሉ። እነሱን ፈተናዎች ጠቋሚ ነው ማለት ነው። ስለዚህ ባላችሁ ነገር ጸንታችሁ ወደሚቀጥለው ነገር መሸጋገር ይኖርባችኋል። አሊያ ግን እዛው ጋር ተፍረክርካችሁ ባላችሁበት ነገር አይሆንልኝም አይሳካልኝም
እንዳትሉ ከወዲሁ ማስጠንቀቂያ ነው ማለት ነው። አንድ 6ኛ ክፍል የሆነ ሰው ወደ 7 ለማለፍ ይፈተን ይለ ልክ እንደሱ እንደማለት ነው። ይቅርብኝ ብሎ ፈርቶ ከተወ ወደ 7 አያልፍም። ነገር ግን በሆንም ባልሆንም እሞክራለሁ ወይ አጥንቻለሁ ወይ እንደዚህ ይሆናል ምናምን ካለ ግን ሊያልፍ ይችላል ማለት ነው። ስለዚህ ፈተናው የህይወት ፈተናም ኢሞሽናሊ ሳይኮሎጂካሊ ያለ ፈተና እንደሆነ የሚያሳይ ነው ማለት ነው። በእናንተ አካባቢ ምንድነው? እንዴት አርጋችሁ አያችሁ? ከዚህ ጋር በተያያዘ ልትነግሩን ትችላላችሁ። በእኔ በኩል አበቃሁኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። መልካም ጊዜ። ቻው።